እቃውን ሳትቀይር ማንነት አትቀይር። ለኦሮሞ ህዝብ ብዬ በታገልኩባቸው 30 ዓመታት ውስጥ የኦሮሞነት ጥያቄ ሳይነሳ ቆይቶ አሁን ጠቅላይ ሚኒስትር ሲሆን ኦሮሞ አይደለም ማለት ምንድነው? እኔ ካልሆንኩ ሌላ ሰው ኦሮሞ አይደለም የሚል ነው። ኔክስት ይመጣውም እንደዛው ነው ማለት ነው። የኔ ኦሮሞነት ሰው የሚሰጠኝ የሚከለክለኝ አይደለም። በነገራችን ላይ ለኦሮሞ ህዝብ የማይጠቅም አብይ ለአማራ የማይጠቅምም፣ ለወላይታ የማይጠቅምም፣ ለጉራጌ የማይጠቅምም፣ ለማንም አይጠቅምም። ውሸት ነው። ለራሱ የሚጠቅም ራሱን የሚያከብር ከሌሎች ጋር በኩልነት ለመኖር የሚያስብ የኢትዮጵያ ህዝቦች ወንድማማች ናቸው፣ በጋራ ማደግ አለባቸው የሚል አብይ ነው ሌላው ብሔር የሚፈልገው እንጂ ማንነቱን የካደ አብይ ለኔ ጠቅመኛ ብሎ የሚያስብ ሌላ ብሔር ያለ አይመስለኝም። ካለም ስተት ነው። እኔ የኦሮሞ ህዝብ ነፃ እንዲሆን እኩል እንዲሆን ወጥቶ ሰርቶ እኩል ሊጠቀም አምኜ የታገልኩ ሰው ነኝ። ግን የኦሮሞ ህዝብ ሌላውን እንዲጎዳ እንዲጫን አስቤም ታግዬ ማላቅ ከወንድሞቹ ጋር በጋራ ሆኖ ኢትዮጵያን መቀየር ይችላል የሚል ሙሉ እምነት ነው ያለኝ። በዛ መንገድ ነው ይሄን ያለው። አሁን ዝም ብሎ ሐሳብ ሳይመጣ ዝም ብሎ እንደዚህ አይነት ወሬዎች አሜቶች እያመጣን ህዝቡ ወደዛ ወደዚህ ብናደርግ የኦሮሞን ህዝብ ድል ወደ ኋላ እንመልሳለን እንጂ ምናስገኘው ጥቅም የለም። ለኦሮሞ የሚታገል ማንኛውም ኃይል በሰላማዊ መንገድ ሐሳብ ሽጦ ኦሮሞን አሳምኖ በምርጫ መምጣት መድረኩ ክፍት ሆኖ እያለ በቅናት መቃጠልና በቅናት መንፈስ መስከር ጥሩ አይደለም። ይሄ ከኦሮሞ ባህል ውጭ ነው። ብዙ ሰዎች መጀመሪያ ኦሮሞ ጠቅላይ ሚኒስትር መሆን ይችላል ወይ አይችል ነበር ጥያቄው። መሆን ሲቻል ከተቻለማ እኔ ያለው እንዴት እሱ የሚል በሽታ ጥሩ አይመስለኝም። ጥሩ አይመስለኝም። ጥሩ የሚሆነው ሰከን ብሎ ጊዜ ወስዶ የኦሮሞ ህዝብ ያገኘውን ድል ለማግኘት 100 ዓመት ታግሏል። አሁን ፈርሶ ሌላ 100 ዓመት መቆየት የለበትም። በሰከነ መንገድ በምርጫ የኦሮሞ ህዝብ የፈለገውን ሰው ፒክ ማድረግ ይችላል። የአማራ ህዝብ የፈለገውን ፒክ ማድረግ ይችላል። ትግራይ የፈለገውን ፒክ ማድረግ ይችላል። ችግር የለውም። ግን ጥላሸት እየቀባን ክህደት እየፈጸምን ከሆነ ግን ትግሉ ወደ ኋላ ይመልሰዋልና አያዋጣም። ስለዚህ ለማንኛውም ታጋይ ነኝ የሚል ሰው ሁላችሁም እንደምታውቁት ጠቅላይ ሚኒስትሩ ጥቁር ነው፣ ነጭ ነው፣ ቀይ ነው፣ አፍንጫው ጎባጣ ነው፣ መንግስት ሪያክት አድርጎ አያውቅም፣ ጠይቆ አያውቅም። በስድድብ ምክንያት ዲሞክራሲን ወደ ኋላ አንመልስም የሚል አቋም ስለነበረ አሁን ግን በሀገር ተመጣ። ኢትዮጵያን ማፍረስ የሚቻለው መጀመሪያ እኛን ካፈረስክ በኋላ እንጂ እኛ ተቀምጠን ኢትዮጵያን ማፍረስ ለማንም የማይፈቀድ መሆኑን በደንብ መገንዘብ ጥሩ ነው። አይፈቀድም። እኛ እየመራን እኛ በህይወት እያለን የኢትዮጵያ መፍረስ አንፈቅድም ለማንም ቢሆን። ማንም ሰው ከኢትዮጵያ በታች ነው። ይሄን አክብሮ መሄድ አስፈላጊ ይሆናል። ይሄ ካልሆነና ጦርነት ነው መፍትሄው፣ ሰላም አያስፈልግም፣ ዲሞክራሲ አያስፈልግም የሚል ከሆነ ደግሞ ህግ የማስከበር ስራ የሚሰራ ይሆናልና እንደዚህ አሁን ያለው የሰከረ ፖለቲካ፣ በቅናት ላይ የተመሰረተ ፖለቲካ፣ ኦሮሞን የሚከፋፍል ፖለቲካ፣ ኢትዮጵያ የሚከፋፍል ፖለቲካ አይጠቅምም። ኦሮሞ አንድ ነው። ከሌሎች የኢትዮጵያ ወንድሞቹ ጋር በአንድነት ኢትዮጵያን ይገነባል። ይሄ ነው የትግል መንገዱ። የሚቀጥለውም ይሄ ነው። መከፋፈል ለጠላት እንጂ ለማንም አይበጅም። ውጊያ አያስፈልግም። ግጭት አያስፈልግም። አሁንም ለግጭት የሚያዘጋጁን ኃይሎች ብዙ ናቸው። እኛ ምን ላይ ማተኮር እንዳለብንና ብልጽግና እንዴት እንደምናመጣ ክሊር እይታ ስላለን በረባ ባረባው ግጭት ውስጥ እየገባን የኢትዮጵያን ህልውና ማናጋት አንፈልግም። በዚህ መንገድ ቢታይ ጥሩ ነው። የኦሮሞን ጉዳይ ታግለን ሸሽተን አይደለም፣ ታግለን ፊት ለፊት ተቀምጠን በዚህ መንገድ ነው ኦሮሞ የሚያሸንፈው ብለን አቅጣጫ አስቀምጠን ስትራቴጂ ቀይሰን መርተን አሸንፈናል። የፈለገ ሰው አሁን ካለ ግንባር ቀደመው ነው ተቀምጦ እዚህ እንጂ የሆነ ቦታ ተቀምጠህ ትግል ምናምን ቀረክ። ወደዚህ አይነት ፋሽን አንተ ሳትሞት ሰው ሞቶልህ ማሸነፍ የሚባል ነገር የለም። አንተ ጓዳ ተደብቀ ሰው እያባላህ የሚባል ነገር የለም። ፊት ለፊት ወጥተህ አስፈላጊውን ዋጋ እየከፈልክ አንተ ከወደክ ካንተ ጋር ያንተን ዓላማ የሚያነግብ አንድ ሰው ተነስቶ ትግል ይቀጥላል። በዛ አግባብ ቢታሰብ ከዛ ውጭ ያለው ሁሉ አሸናፊ ያደርግ። በወለጋ ሰው ቢገደል ባይገደል ያ ኃይል አሸናፊ አይሆንም። በዛ መንገድ አይሸነፍም። ማሸነፍ የሚችለው ሰብሰብ ብሎ
በሰላምና ጦርነት ሳይሆን በሰላም መንገድ ብቻ ሐሳብ አደራጅቶ ህዝብ አሳምኖ ማሸነፍ ይቻላል። በጦርነት ድሮም አልቻልንም፣ ወደፊትም አይቻልም። በጦርነት መግደል ይቻላል፣ ማፍረስ ይቻላል፣ ማጥፋት ይቻላል፣ ማሸነፍ ግን አይቻልም። ይሄን መቀየር ጥሩ ይሆናል ብዬ አስባለሁ። ከዚህ ውጭ ያለው አፕሮች ጠቃሚ ስላልሆነ መንግስት የጀመረውን ህግ የማስከበር ሰላም የማረጋገጥ ስራ አጠናክሮ ይቀጥላል። በዚያ መንገድ ሰላማችንን ለማምጣት ማህበረሰቡ በቁርጠኝነት ከመንግስት ጎን ሆኖ መስራት አለበት። ጥያቄዎች ካሉት በእኛ አድሚኒስትሬሽን ላይ ጥያቄዎች ካለው የትኛውም የኢትዮጵያ ጫፍ ያለ ህዝብ በሰላማዊ መንገድ ጥያቄ ማንሳት ይችላል። ችግር የለውም። ጥያቄ ለማንሳት መግደል፣ ማሰቃየት፣ ማጎሳቆል አስፈላጊ አይደለም። እሱ ገና በትውልድ ውስጥ በብዙ ትውልድ ውስጥ የሚቀጥል ነቀርሳ ነው፣ ጥሩ አይደለም። አቤልን መግደል ነው ለቃየል ቀላል የሆነው እንጂ ለአቤል ደም የሚጠየቀውን ጥያቄ መመለስ ከባድ ነገር ነው፣ የሚቀጥል ነገር ነው። ደም ዝም ብሎ ማፍሰስ ጥሩ ልምምድ ስላልሆነ ቢቀር ጥሩ ነው የሚል ነው መንግስት ያለው ሐሳብ። በዚሁ ቢያዝ ጥሩ ነው። ከደቡብ ሱዳን ጋር ተያይዞ የተነሳው ጥያቄ የተከበሩ የምክር ቤት አባል እንዳነሱት በሱርማ አካባቢ ችግር አለ። በደቡብ ሱዳን አርብቶ አደር ከግጦሽ ጋር ተያይዞ ሱርማን ሲገፋ ሱርማ ወደዚህ እየመጣ እየገፋ ግጭቶች በተደጋጋሚ ይታያሉ። አንዱ ችግር መሰረተ ልማት በስፋት ባለመኖሩ መንግስት በተቻለ መጠን የህግ አስከባሪ አካላትን አሰማርቶ እንደፈለገው ለመስራት ውስንነት አለበት። በሌላ መንገድ ደግሞ ከሁሉም ድንበሮቻችን ጋር ችግር አለ። ከሱዳን ጋር የምታውቁት ነው። ከኬንያ ጋር በኦሞ አካባቢ አርብቶ አደሮች ወጣ ገባ ይላሉ። ከሁሉ ወንድሞቻችን ጋር ተባልተን አንችለውም። ያለው መፍትሄ የተነጋገርን የተወያየን መሄድ ነው። በዚያ ምክንያት ከደቡብ ሱዳን መንግስት ጋር እየተነጋገር ነው። የጸጥታ አካላትም ጉዳዩን ሲሪየስ ሊወስደውታል። ሁለት ምርጫ ነው ያለው። ከዛ የሚመጣ ሰው ካለ እንደ ማንኛውም ስደተኛ ካምፕ ሊገባ ይችላል። እዚህ ገብቶ ዜጎች ሰላምና ህይወታቸውን እንዲያናጋ መፈቀድ የለበትም። ይሄን አቅም በፈቀደ መጠን አጠናክረን የህዝባችንን ሰላም ለመጠበቅ የምንሰራ ይሆናል። በጥቅሉ ዘንድሮ የቀረበው በጀት አሁን ያለውን አጠቃላይ ሀገራዊ ቻሌንጅ ኮሮናን ጨምሮ በሚቀጥለው ዓመት ለማነቃቃትና በዛ ውስጥ ዋና ዋና የሚባሉ በማክሮ ውስጥ ያሉት ቻሌንጆች ከኢንፍሌሽን ጋር የሚያያዘው ከስራ አጥነት ጋር የሚያያዘውን ለመቅረፍ በሚያስችል መልክ የተዘጋጀ ነው። ከኢንፍሌሽን አንጻር አብዛኛውን ለምግብ የሚውሉ ምርቶች በሀገር ውስጥ ማምረት እንዲያስችል ነው ትልቁ ኢንቨስትመንት በግብርና ላይ እንዲሆን የተፈለገው። እሱን ካደረግን ኢንፍሌሽንን በተወሰነ ደረጃ አቅርቦቱ ከፍ ሲል ለማስተካከል ያስችላል። ሁለተኛ ሁሉም ሴክተር የመንግስትም የግልም በስፋት ስራ ውስጥ ሲገባ የስራ አጥነትን ለመቀነስ እድል ይሰጣል። እንግዲህ ስራ አጥነት እንደምታውቁት በዚህ ዓመት አምና ከነበረው ከፍተኛ በሆነ ቁጥር ያደገ ነው። ኮንስትራክሽኖች እንዳይቋረጡ፣ ስራዎች እንዳይቋረጡ ኮሮናም እያለ በአብዛኛው ስራዎች እንዲሰሩ መንግስት ጥረት አድርጓል። በሚቀጥለው ምክር ቤቱ ቁጥጥር እያደረገ ድጋፍ እያደረገ እያንዳንዱን ስራ እየደገፈ ከሄደ ይህንን በጀት ሰክሰስፉሊ መስራት ከቻል የኢትዮጵያን ብልጽግና ለማረጋገጥ የምንፈልገውን መሻት ወደፊት ለመውሰድ የሚያግዝ ይሆናል የሚል እምነት አለ። በጣም በዝርዝር በተደጋጋሚ በማክሮ ቲም ታይቶ የቀረበ በእናንተም አንድ ወር ሙሉ ስትወያዩበት የከረማችሁት ሀሳብ ስለሆነ ይህንን በጀት በማጽደቅ ቀጣዩን ጊዜ ብሩህ ለማድረግ በጋራ እንድንሰራ ጥሬን አቀርባለሁ። አመሰግናለሁ። እሺ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር ከአባላት የተነሱ ጥያቄዎች ለሰጡት ምላሽና ማብራሪያ በመቀጠል የ2013 በጀት ዓመት በጀት ረቂቅ አዋጅን መርምሮ የውሳኔና ሪፖርት ያዘጋጀው የገቢ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የቋሚ ኮሚቴው ሰብሳቢ የተከበሩ ወይዘሮ ለምለም ሪፖርቱን እንዲያቀርቡ እድል ሰጣለሁ።